ክሬሽን ኮርሶችን እንዴት ነው መውሰድ የሚቻለው? ኮርሶቹ ምን ምንድናቸው? ዋጋቸውስ? በአካል ነው በኦንላይን? ሰላም እንደምናችሁ። በዛሬ ቪዲዮ ዩቲዩብ እንዴት እንማራለን፣ ዩቲዩብ የሚያስተምረው ትምህርት ማን ነው የሚለውን በዛሬ ቪዲዮ አሳያችኋለሁ። ወደ ቪዲዮ አሁን ያለነው ኢስላማ ጃለቱ ኢንተርቴይንመንት ነው ያለነው። ዩቲዩብ እንዴት አስተምራለሁ፣ ዩቲዩብ ላይ ምን አይነት ጥቅም እናገኛለን ነው በዚህ ቪዲዮ ታገኛላችሁ። ፖለንጂ ዳሎል አካዳሚ ላይ እንዴት ነው መመዝገብ የሚቻለው? የተለያዩ የኮንቴንት ክሪኤሽን ኮርሶችን እንዴት ነው መውሰድ የሚቻለው? ኮርሶቹ ምን ምንድናቸው? ዋጋቸውስ? በአካል ነው በኦንላይን ነው የምንማረው የሚለው ጥያቄ ከፈጠረባችሁ ይሄ ቪዲዮ ለእናንተ ነው። ስለዚህ መጀመሪያ እንደምታዩት የምትፈልጉት ብራውዘር ላይ ትሄዳላችሁ። ስልካችሁ ላይ ጎግል ክሮም፣ ሳፋሪ ደስ ያላችሁ ብራውዘር ላይ ትሄዱና ዳሎል አካዳሚ ብላችሁ ጎግል ላይ ሰርች ማድረግ ትችላላችሁ። እንደዚህ ስፔሊንጉን በደንብ ይዩ። ዳሎል አካዳሚ ብላችሁ ሰርች ታደርጋላችሁ። ከዛ የመጀመሪያ ላይ የሚመጣላችሁ የኛ ሊንክ ነው ማለት ነው። ከታች ያሉት ዳሎል ቴክኖሎጂ ቢዝነስ ምናምን የሚሉት የኛ ድርጅት አይደሉም። ከላይ ዳሎል አካዳሚ የሚለው ነው ማለት ነው። እንደምታዩት ዳሎል አካዳሚ .com ነው የሚለው የኛ ዌብሳይት። ስለዚህ ታች ዌብሳይቱንም እንደዚህ መጻፍ ትችላላችሁ። ዳሎል አካዳሚ .com ስፔሊንጉን በደንብ ይዩ እንዳትሳሳቱ። እንደምታዩት DALLACADEMY.com ነው የሚለው። ስለዚህ በደንብ ስፔሊንጉ ቼክ አድርጋችሁ እንደዚህ ሰርች ማድረግ ትችላላችሁ። ወይም ቅድም የመጣላችሁ የመጀመሪያ ላይ የመጣላችሁ መንካት ትችላላችሁ። ዌብሳይታችን ይሄን ይመስላል። እንደዚህ ኢንተርቴይንመንት የሚሰጡት አገልግሎት ኮንተንት ክሬቲንግ ያስተምራል። ስሜ ቤቴል አታዬ ይባላል። የዳሎል ኢንተርቴይንመንት የ19ኛ ዙር ኮንተንት ክሬሽን ተማሪ ነኝ። በትምህርት ቤቱ ቆይታዬ በጣም ደስተኛ ነኝ። ከርቀት ተመላልሼ ነው የምማረው። ከአዲስ አበባ 100 ኪሎ ሜትር ላይ የምትገኘው አዳማ ላይ ሆኜ ነው የምማረው። ግን በየቀኑ በሳምንት 3 ጊዜ ስመላለስ ያለምንም ድካም ነው። ምክንያቱም በየቀኑ የሚሰጠን ትምህርት እጅግ በጣም አስደሳች ነበረ። እንዲሁም እውቀታችንን የበለጠ እንድንጨምር የሚያደርግ በራስ መተማመናችንን ከፍ የሚያደርግ ነው። ስለዚህ ከመጀመሪያው ጀምሮ ሲያስተምሩን የነበረበት የማስተማር ሂደታቸው በጣም 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 ላደንቅ እፈልጋለሁ። ምክንያቱም አስቀድመን ስለምንማረው ነገር ሞጁል ይላክልናል። ከሞጁሉን አንብበን ከመጣን በኋላ እዚህ በአስተማሪዎቻችን እገዛ ደግሞ ሞጁሉን እንደገና እናየዋለን። ጥያቄዎች ካሉን በአግባቡ ይመለስልናል። እንደዚሁም ደግሞ አስተያየትም መስጠት ካለባቸው አስተያየቶቻቸውን ይሰጡናል። ሲሪየስ የሆነ ትምህርት ነው። ልክ ኮሌጅ ወይም ደግሞ አንድ ዩኒቨርሲቲ ላይ አንድ ተማሪ የሚማረውን አይነት የማስተማር ሂደት ያላቸው ሲሪየስሊ ፈተናዎች አሉ። ፈተናዎቹ ሰዓት አላቸው። እንደ ቀላል እንደ ኮንተንት ክሬሽን ነው ተብሎ ዝም ብሎ የሚታለፍ አይደለም። ከዛ ይልቅ ግን እያንዳንዱ በሰዓት እንዲሁም ደግሞ በፕሮግራም የሚሄዱ መሆናቸውን ሳላደንቅ አልፈም። በዚህ ትምህርት ቤት በመማሬ በጣም ደስተኛ ነኝ። ወደፊት ጥሩ ኮንተንት ክሬሽን ይወጣኛል ብዬ አስባለሁ። ስሜ ሳሙኤል ወልዴ ይባላል። በዚህ በዳሎል አካዳሚ የ19ኛ ዙር ተማሪ ነኝ። እዚህ ትምህርት ቤት ያገኘሁት እውቀት
ሶሻል ሚዲያ ምንነት ከዲፊኒሽን ጀምሮ እስከ መጨረሻ ክፍያ እስክንቀበል ድረስ ያለውን ሂደት በሙሉ አንድ በአንድ ተምረናል። በጣም ይሄ ትምህርት እዚህ ትምህርት ቤት ለየት የሚያደርገው ነገር አንደኛ ሞጁሎቹ እያንዳንዱ ሞጁል ሲምፕል እና ለተማሪ በሚገባ ቀለል ባለ መንገድ የተዘጋጁ ሞጁሎች ናቸው። ለሁሉም ሰው የሚሆን ሞጁል ነው፣ ቀለል ባለ ቋንቋ። ሁለተኛ ትምህርቱ ፕራክቲካል ነው፣ ክላስ ውስጥ የሚሰጠው ፕራክቲካል መሆኑ። ሶስተኛ ደግሞ ቤት ከገባን በኋላ እያንዳንዱ ትምህርት ያልገባንን ነገር በቪዲዮ ስለሚላክልን በቪዲዮም ቤት ሆነን እንማራለን። በእነዚህ በጣም ይህን ትምህርት ቤት ወድጄዋለሁ፣ በተለይ ፕራክቲካል በመሆኑ። ይሻሻል የምለው ነገር ምናልባት በሳምንት አሁን 6 ክሬዲት አወር ነው እና ትምህርቱ ሰፋ ያለ ነው፣ ሰዓቱ ጠበብ አለ። ስለዚህ የሳምንቱን የ6 ሰዓት ክሬዲት አወር ከፍ ቢል ወደ 8 ሰዓት ከፍ ቢል ወይ ደግሞ 3 ቀኑ 4 ቀን ቢሆን የተሻለ የመለማመድ ጊዜ ይኖረናል የሚል ሀሳብ አለኝ። በተረፈ ምርጥ ትምህርት ቤት ነው። አመሰግናለሁ። ሌሎቻችሁም ኑና ተማሩ። ዩቲዩብ ለመማር ከፈለጋችሁ ዳሎል ኢንተርቴይንመንትን ይምረጡ።